ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንግዲህ ሰሞኑን መነጋገሪያ የሆነው አንድ ታዋቂ የሆኑ እናት ሞት በአሜሪካ የእዩና ማርዬ ወይም የሀና እናት የሆነችው ተወዳጇ ሴትዮ ነው ማለት ነው። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን ሰላም ሰላም እያለን እንግዲህ ከዩቲዩብ ቻናል ጠፍተናል። እንግዲህ ዛሬ ይዘንላችሁ የመጣ ነው እንደምታውቁት ሰሞኑን ብዙዎችን ያሳዘነና ብዙዎችን በቃ የመኖር ትርጉሙ ምንድን ነው ያሉበት ነገር እና ታዋቂ የሆኑት የና እዩና ማርዬ አያት የሆኑት እናት የሞት ዜና ነው ማለት ነው። እንግዲህ እንደምታውቋቸው በሀገር አሜሪካ ነው የሚኖሩት፣ ታዋቂ ናቸው። ከልጅ እስከ ልጅ ልጆቻቸው እንግዲህ ልዩ የሆነ እውቅናና ተወዳጅነት በልጆቹም በሳቸውም ዙሪያ አለ ማለት ነው። እና እንግዲህ እንደምታውቁት የእዩዬና የነ ማርዬ አያት የሆኑት በድንገት ከዚህ ዓለም ከሞት ተለይተዋል። ብዙዎችን አስደንግጧል፣ ብዙዎችንም ግራ አጋብቷል ማለት ነው። እና እንግዲህ እንደምታውቁት ሰሞኑን በነበረው የልጃቸው የሀኒ የወሊድ ስነ ስርዓት ላይ ልጃቸው በሊቭ ላይ ነበር ምጥ እያደረገች ታይታ ብዙዎች እየወቀሷትና ብዙዎችም ትችት እያቀረቡባት ነበረ። ሆኖም ግን እኔ በክፉ መልኩ አላየሁትም። ያን ያህል ምንም እንትን የሚለው ነገር የለም። ሰው ላመነበት ነገር ብታሳይስ ምንድን ነው ችግሩ ብዬ ነው የማስበው። እና ያንን በተመለከተ በጣም 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 የሆነ ትችት እስከ እናቷ ድረስ የደረሰ በጣም ትችትና ወቀሳ ደርሶባቸዋል ማለት ነው። እናቷን ጭምር ሀገር አሜሪካ ወስድሽ እናሽን ስራ ታሰሪያለሽ፣ እንደዚህ ታደርጊያለሽ እያሉ ሲሏት ነበር። እንግዲህ ሀኒን በጣም ግን የሚገርመው ነገር ሀኒ እውነት ለመናገር እናቶቻቸውን በደንብ አድርገው ከጦሩና በደንብ አድርገው ተንከባክበው ከሚገኙ ሰዎች መካከል አንዷ ሀና ናት ብዬ ነው የማስበው። ሰው እንደተረዳው ባላም ሀና እናቷን በሚዲያ አንግሳታለች፣ በሚዲያ ታዋቂ አድርጋታለች። በሚዲያ ያለ ፍቅር ከሷ እስከ ልጆቿ ድረስ ያለ ፍቅር እኔ በጣም ነው እምመኝ እንትን የምቀናባቸው ማለት ነው። ምክንያቱም አብዛኞቻችን በስደት ዓለም ስንኖር ከእናት ፍቅር ተለያይተን ነው የምንኖረው እና ሰው አብሮ እየኖረ ሁሉን ነገር ክፉንም ደጉንም ከእናቷ ጋር እንግዲህ ሀኒ እንደሚታወቀው ከእናቷ ጋር ነው የምታሳልፈው። በጣም ደስ የሚልም ነገር ነው የምናየው። በጣም ደስ የሚል ፕሮግራም፣ በጣም ደስ የሚል ፍቅር፣ በጣም ደስ የሚል ጨዋታ፣ በጣም ደስ የሚል ቪዲዮዎችን ነው የሚሰሩት። በዛ ላይ ደግሞ ሀኒ እናቷን በጣም ነው የምትወደው። ማንም ሰው እንደዚህ እናቱን በይፋ እንኳ እወድሻለሁ ብሎ ገልጾ ማያውቅ ብዙ አለ። ሀኒ ግን እንደዛ አይደለችም። ግልጽ ናት። እናቷን ፍቅር ትሰጣታለች፣ ትንከባከባታለች። ከዛም አልፎ እንኳን አይደለም እናቷ ልጅቷ የልጅ ልጆቿ ራሱ አያታቸውን በጣም የሚወዱና የሚያከብሩ ልጆች ናቸው ማለት ነው። እንግዲህ ያ እንደዛ ሆነና እንግዲህ የፈጣሪ ስራ፣ ሁላችንም ከሞት አንቀርም። እንግዲህ በምን ምክንያት እንደምንሞትና መቼ እንደምንሞት ባናቅም ማንም ሰው ግን ተሞት አይቀርም በሚለው የሚኖሩት ለብቻ ነበርና በጋዝ ጭስታፍ ነው እንግዲህ እናታቸው ከዚህ ዓለም ከሞት ተለይተዋል ማለት ነው። በጣም የሚያሳዝነው ነገር ምንም ካላደርግላት እንደዚህ ሳላላት የምትለው ነገር ሀኒ ይኖራል ብዬ አላስብም። ነገር ግን የእናቷ አሟሟት ትንሽ ብቻዋን ቤት ውስጥ ሆና ስለሞተች የሰው እርዳታ አስፈልጓት ከሆነ ምናልባት ባለመድረሳቸው አብሯት ሰው ባለመኖሩ ይሄ ነገር ግን በጣም ሁልጊዜ ሊጸጽታቸውና የአእምሮ ጥያቄ ይሆንባቸዋል ብዬ አስባለሁ ማለት ነው። እና እንግዲህ ይህንን
በጣም ነው የሚያሳዝነው። በጣም ነው እውነት። ለማንም ሰው ቢሆን በቃ ሰው ከጎናቸው አለመኖርና ብቻቸውን አንድ ቤት ማዳራቸው እንግዲህ እንደዚህ የህይወታቸው ህልፈት አድርጓቸዋል ማለት ነው። የሰው እርዳታ፣ የሕክምና እርዳታ እንኳ ያስፈልጋቸው ከሆነ ሳያገኙ ነው የሞቱት። ምን በጣም ከባድ ነው እዚህ ላይ እና እንግዲህ ያም አለያ እኛ ለማለት የምንፈልገው ሀኒ የሚቆንጆ አንቺ ለእናትሽ ልዩ ልጅ ነሽ። ልጆችሽ ለአያታቸው ልዩ ልጆች ናቸው። ከእናንተ ብዙ ፍቅርን ብዙ ለእናት መደረግ ያለባቸውን ነገር ብዙ ነገሮች ነው ከእናንተኛ የተማርነው። አንቺም ለእናትሽ ይሄን ሳላደርግላት ለእናቴ የምትይው ነገር አለ ብዬ አላስብም። ሁሉንም አድርገሻል ብዬ ነው የማስበው ከማየው አንጻር እና እንግዲህ እንደዚህ መሆኑ ፈጣሪ ከአሟሟታቸው አንጻር ብዙ ጥያቄ ቢሆንብሽም እንግዲህ ለማለት የምንፈልገው ፈጣሪ ነፍሳቸውን ይማር። አንቺንም ፈጣሪ ያበርታሽ፣ ልጆችሽንም ፈጣሪ ከሀዘን ያውጣቸው፣ አንቺንም ልብሽን ያጠንክረው። ልጆችሽን እያየሽ ለመጽናናት እንደምትሞክሪ ሁልጊዜ ምኞቴ ነው ማለት ነው። እና እንግዲህ ቀጣይ ይዘንላችሁ የምንመጣው የቀብር ስነ ስርዓታቸው እንግዲህ ገና አልተፈጸመም፣ ኢትዮጵያ ይፈጸማል። ያንን ደግሞ ይዘንላችሁ እንመጣለን ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። ለእናታችንም ነፍስ ይማር ብለናል ማለት ነው። መልካም ቆይ